ለምን ይመስላችኋል ዛሬ ይህን ቦትል ውሃ ውስጥ ጨምረው እንደዚህ የዘለለው? የተለያዩ ተማሪዎች ጠይቃችሁኛል ከዚህ በፊት አፕትረስት ፎርስ ነው ወይስ ሌላ ፎርስ ግፊት አለ ወይ ብላችሁ ለጠየቃችሁኝ መልስ እንዲሆናችሁ ያህል ልነግራችሁን ይዤላችሁ የመጣሁት። እንደምታውቁት እዚህ ቦትል ውስጥ ባዶ ቦትል ነው፣ አየር አለው። ሳስገባው ውሃ ውስጥ ምን ይሆናል? ውሃው ወደ ቦትሉ እየገባ ሲመጣ አየሩ ያለው ቦታ ወይም ቮሊዩም እየቀነሰ አየሩም እየታመቀ ይሄዳል። ልክ ቦይል ስሎ እንደሚለው የአየሩ ቮሊዩም እያነሰ በመጣ ቁጥር እምቅ ኃይሉ ወይም ፕሬሸሩ እዚህ ውስጥ እየጨመረ ይመጣል። ስለዚህ ኤር ፕሬሸር ነው ወደ ላይ እንደዚህ የሚያዘልለው ማለት ነው። ስለዚህ ለምሳሌ ሌላም ቦትል ወሰድኩ አስገባው ብለቀው ይሄኛው ወደ ላይ ዘሎ አልወጣም። ምክንያቱ ለምን ይመስላችኋል? አየር አለ ውስጡ ግን ወደ ላይ ዘሎ አልወጣም እንደቀደሙ። ምክንያቱ ምንድነው? እኔ እዚህ ጋር በስቼዋለሁ። ስለዚህ ምን ማለት ነው? ውሃው ሲገባ የታመቀው አየር በዚህ በተበሳ ውስጥ ስለሚወጣ ይህን ያህል እምብዛም የሆነ ትልቅ ፕሬሸር ስለሌለ ቦትሉን አያዘልለውም ማለት ነው።